ወደ ጀነት የሚወስድን እናድርገው። አደራ እባካችሁ አላህን እንፍራ። ሞባይላችሁን ተቆጣጠሩ። ይህ የኢንተርኔት አገልግሎት ዩቲዩብ ሊሆን ይችላል፣ የተለያዩ ጎግል ሊሆን ይችላል። ተጠንቀቁ። በላ ሙሲባ ቤታችን ገብቷል። በላ ሙሲባ በኪስህ ገብቷል። በላ ሙሲባ በገዛ እጅ በ2000 በ3000 የገዛን ወደ ጀሃነም እየሄድን ነው። አላህን እንፍራ። ይህን ሞባይል እንጠንቀቅ። አደራ ምለው። ሌላው ነጥብ ደግሞ እባካችሁ ባሎች አላችሁ አይደል? እስኪ ባል የሆናችሁ ወይ ያላገባችሁ እጃችሁ ነው። ያላገባችሁ ኢና ሊላሂ ወኢና ኢለይሂ ይሄ ሁሉ አላገባም። ኧረ ዱንያ በኸይር አይደለችም ማለት የነቢዩ ኡመት እስካሁን ሳገባ እንዴት ይቆያል? ረሱል ሰለላሁ ዐለይሂ ወሰለም ወጣት ሆይ ቶሎ አግባ ነው ያሉት። ለምን? ወጣት ካላገባ በላው ብዙ ነው፣ ሙሲባው ብዙ ነው። በሴቶች በኩል ቢጠቅ ብዙ ነው ማለት ነው። ሱብሃንአላህ። ወጣቶች ይባካችሁ አግቡ። ያገባችሁ ሴቶቻችን አደራ፣ ምስቶቻችሁን አደራ እባካችሁ፣ ምስቶቻችሁን አደራ። በቃ ምስት ማለት ሰራተኛ አይደለችም። ምስት ማለት ገረቢ አይደለችም። ምስት ማለት ምን ማለት? የተከበረች ምርጥ የአኺራ እህት ነች። ውደዳት፣ አፍቅራት፣ ተንከባከባት። ብታስቀይምህም ምን በላት? አፈውቱ ሊላህ ነው እንጂ ለምስት እጅ አይሰበስብም። ለምስት ካራት አይሰነዘርም። ለምስት ጥፊ የለም። ለምስት ምንድን ነው የሚደረገው? አፈውቱ ሊላህ። ረሱል ሰለላሁ ዐለይሂ ይላሉ ላ የፍርኩ ሙእሚኑን ሙእሚነተን፣ ኢማን ያለው የአላህ ባሪያ ኢማን ያላትን የአኺራ ምስቱን ሊሰድባት ሊያንቋሻት በፍጹም አይገባም። እንከሪሀ ሚና ኹሉቀን ረዲየ ሚና ኹሉቀን አኸር። በሆነ ጸባይዋ ቢጠላት ደስ የሚያሰኝ ሌላ ጸባይ አላት። ደስ የሚያሰኝ ጸባይዋን እያሰብ የሚያስጠላውን ዋጥ አድርገው ሰብር አድርግ ቻላት ይላል ነብዩ ሰለላሁ ዐለይሂ ወሰለም። ወንዶች አላህ ሰብር ይስጠን። አሜን። ምስቶቻችን ምን ችል አላህ አድርገን። ምስቶች ደግሞ ሞቅ እንዳይላችሁ ሞቅ ሊላችሁ ይገባል። ግን እንዲህ ይላል የአላህ መልእክተኛ፣ አንድ ሴት አሉ 5 ወቅት ሰላቷን ከሰገደች፣ የረመዳን ወር ጾማን ከጾመች፣ ራሷን ከዝሙት ከሐራም ከጠበቀች፣ እንዲሁም ለባልዋ ታዛዥ ከሆነች 8ቱም የጀነት በር ተከፍቶላት በፈለግሽው ግቢ ትባላላችሁ። ሱብሃንአላህ። ይሄ አያስቀናም? ወንዶችን ራሱ ምናነስ ምስት ወንኩኝ ያስብላል። ምክንያቱም 5 ወቅት ሰላት መስገድ፣ ረመዳን መጾም፣ ራስን ከዝሙት መጠበቅ፣ ለባል መታዘዝ 8ቱም የጀነት በር የሚያስከፍት ከሆነ በቀላሉ ጀነት መግባት ትችያለሽ። ባል ምንድነው ከምስቱ የሚፈልገው? ሁሉም ነገር እሺ መርሐባ። ዱዓ ሲያደርጉ ዑለማዎች አባቶች ሚላሉ አንዴ ስትጠራ 1000 ጊዜ አቤት ብትለዋል አላህ ጅራ ይበል ይላል። ይሄ ማለት ምን ማለት ነው? ወንድ ከምስቱ ከምንም በላይ ምን ይፈልጋል? መርሐባ፣ እሺ መርሐባ። አይሆንም፣ አይቻልም የሚባል ነገር ከመጣ ቦግ ይላል። በቃ እንደው በቃ ቀጥል ይላል። እሺ መርሐባ ስትለው እሳት የነበረው ውሃ ይሆናል፣ ይቀዘቅዛል። ለባሎቻችሁ ታዛዥ ሁኑ። ታዛዥ በምንም ጉዳይ ቢሆን እሺ እንጂ አፍላፍ መሆን አግባብ እንዳለው የነገር ነው። ባሏን ሳታስፈቅድ ወጣ ገባ ማብዛት እንደሌለባት ነግረውናል። የባሏን ክብር ለማንም ማስደፈር የለባትም። እቤት ውስጥ ያለውን ነገር በአማና መጠበቅ አለባት። ገንዘቡን፣ ልጆቹን፣ ራሷንም ጭምር መጠበቅ እንዳለባት ነግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ለባሎቻችሁ ታዛዥ ሁኑ። ባልና ሚስት የሚያፋቅረው ነገር ምንድነው? ትልቁ ነገር አልኢማኑ ቢላህ በአላህ ማመን ያፋቅራል። የረሱሉን ሱና መከተል ያፋቅራል፣ ያዋድዳል። ባሎች አደራችሁ ለሚስቶቻችሁ እወድሻለሁ በሏት። ግልጽ ነው። ያላገባችሁ ጆሮአችሁ ያዙ። ያገባችሁ ግን እወድሻለሁ በሏት። ሳሟትም ጭምር ሳሟትም ረሱል ሰለላሁ ዐለይሂ ወሰለም ይስሙ ነበረ። አጉርሷትም ጭምር አጅራለሁ ምስትን ማጉረስ። ኢንሻአላህ ዛሬ ስሑር ላይ ታጎርሳላችሁ ኢንሻአላህ። አላህ ይቀበል። ወላጆች አደራ፣ አባት እናት አደራ እባካችሁ ልጆቻችሁን ማብላት ማጠጣት ብቻ አይደለም። ማብላትና ማጠጣት እናንተም ባትኖሩ ማንም ያበላቸዋል ያጠጣቸዋል። እባካችሁ ወላጆች ልጆቻችሁን ቁርአን አስቀሩ። ልጆቻችሁን ወደ መስጂድ ላኩ። ሴት ልጆቻችሁን ተቆጣጠሩ። በአሁኑ ሰዓት ሴት ልጆች ሲወጡ የት ነው የሚወጡት? የት ነው የሚውሉት? ምን እየለበሱ ነው የሚወጡት? ሱብሃንአላህ ምን እየለበሱ ነው የሚወጡት? አባት ትጠየቃለህ፣ እናት ትጠየቃለሽ። ሴት ልጆቻችንን እንቆጣጠር። አለባበሳቸውን፣ አነጋገራቸውን ተቆጣጠሩ። የቂያማ ቀን አላህ ይጠይቃቸዋል። ወጣት ታዳጊ ሆይ ወላጆቻችንን እንንከባከብ። አባት እናት ለአንተ ንጉሥ ናቸው።
አላህ ስብሓነሁ ወተዓላ ከራሱ ሐቅ በላይ አደራ ያለው አባትና እናት ነው። በአባትና እናት ፊት ምንም ድምፅን ከፍ ማድረግ ሐራም ነው፣ አይፈቀድም። ለወላጆቻችሁ ታዛዥ ሁኑ። ወላጅ ሳይበላ አትብላ፣ ወላጅ ሳይለብስ አትልበስ። ወላጅ እየተቸገረ አንተ እንዴት ሀብታም ትሆናለህ? ልብ በሉ። ለአባትና ለእናት ዘካ ይሰጣል? ለምንድንም አይሰጠው? አባትና እናት ድሃ ሆኖ እንዴት አንተ ሀብታም ሆንክ እኮ ነው። ያንተ ሀብት ከየት መጣ? ዘካ ዋጅብ አይሆንም አባትና ሀብታም ሳይሆኑ። አንተ ግን በመኪና ትሄዳለህ፣ ቤት ትገነባለህ። አባትህ ገጠር ላይ ጎጆ ቤት ዝናብ እያዘነበበት እየተቸገረ ነው። የልብስ አይነት ትቀይራለህ። በቅማል እያለቀ ነው አባትህ። ሱብሓነሁ አላህን እንፍራ፣ አላህን ፍሩ። ብር ያላችሁ ልጆች ወላጆቻችሁን ተንከባከቡ። ይህ ብር ጀሃነም እንዳያስገባችሁ። ከልጅ በላይ ከወላጅ በላይ ምንም ነገር ሊኖር አይችልምና አደራ ያለ ጀዛኩሙላህ ኸይር። ዑለማዎች፣ የተከበራችሁ ዑለማዎች፣ የተከበራችሁ ዱዓቶች አደራ እባካችሁ። ወጣቱ እኮ ከመስጊድ